ዛሬ ይህንን ቪዲዮ ስልክ ብቻ ኑሯችሁ ያያችሁ ካላችሁ በእርግጠኝነት ህይወታችሁን ቀይራችሁ ትወጣላችሁ። ምናልባት ስልክ ብቻ ስላችሁ ያጋነንኩ መሰላችሁ፣ በዚህች ስልክ ብቻ ትልልቅ ነገሮች ተሰርተዋል። በዚህ ስልክ ተጀምሮ ካምፓኒዎች ቢውልድ ሆነዋል። እኔ ራሴ 2 ካምፓኒዎች መክፈት ችያለሁ። ከ17 በላይ ደግሞ ቋሚ ሰራተኞች የራሳቸውን ስራ እንዲሰሩ ማድረግ ችያለሁ። ይህችን ስልክ ብቻ ተጠቅመን ትልልቅ ቢዝነሶችን መገንባት ያስቻለንን ትልቅ ሚስጥር አካፍላችኋለሁ። አብራችሁ ይቆዩ። ድሮፕ ሺፒንግ ሲባል ሰምታችሁ ይሆናልና አንዳንድ ሰው ድሮፕ ሺፒንግ ከኢንተርናሽናል ጋር ያገናኘውና በጣም ከባድ ነገር አድርጎ ካርዶች ያስፈልጋሉ፣ ክሊያንት ማግኘት ማምረት በጣም ያስቸግራል ብሎ የሚያስቡ ሰዎች አሉና ነገር ግን እኛ የገባንበት ሎካል ድሮፕ ሺፒንግ የሚባል እንግዲህ ሎካል ድሮፕ ሺፒንግ ላይ በጣም ብዙ እቃዎች ይሰራሉ። እንግዲህ ብዙ ጊዜ አይታችሁ ከሆነ በተለይ በቅርቡ ኢትዮጵያ ላይ በጣም እየተለመደ በተለይ አዲስ አበባ ላይ በጣም እየተለመደ ያለ ነገር ቢኖር እቃዎችን ኦንላይን ላይ መስራት፣ እቃዎችን ኦንላይን ላይ ማሻሻጥ ነው። እንግዲህ ዌቲንግ ከስተመር የሚጠብቅ ነጋዴ በአሁኑ ሰዓት በጣም አክሳሪ በአሁን ሰዓት በጣም እየከሰረ ያለ ነጋዴ ነው እንጂ ዌቲንግ ከስተመር አሁን ላይ ዜሮ እየሆነ ያለበት ሁኔታ ነው ያለው። በተለይ አዲስ አበባ ላይ ያሉ ቢዝነሶች ሁሉም ቲክቶክ አካውንት አላቸው፣ ሁሉም ፌስቡክ አላቸውና አብዛኞቹ ዲጂታል ላይ በደንብ የሚንቀሳቀሱ ናቸው። መቼም በአቅራቢያችሁ በጣም ብዙም ታውቋቸው ነጋዴዎች ይኖራሉ። በተለይ አዲስ አበባ ውስጥ የምትኖሩ ደግሞ አክሰሳችሁ በጣም ሰፊ ነው። መርካቶ አለ፣ ትልልቅ ኦነሮች አለ ኦንላይን የሚሰሩ። አሁን ላይ ዌቲንግ ከስተመር የሚጠብቅ ማንም ነጋዴ የለም። ማወቅ ያለባችሁ ነገር ኦንላይን በጣም የተለመደ በጣም ብዙ ሰዎች እየሰሩበት ያለ ዌቲንግ ከስተመር እየጠፋበት ያለ ሁኔታ ነው ያለ። ሶ ይሄን ነገር ለመጀመር ምን ያስፈልገኛል ካላችሁ የሚጠበቅባችሁ ማንኛውም ስልክ ነው ብቻ አንድሮይድ ወይም ደግሞ አይፎን ምንም ችግር የለውም። የግዴታ አሪፍ የሆነ ካሜራ የግዴታ አሪፍ የሆነ ፐርፎርማንስ ያለው ስልክ አይጠበቅባችሁም። እኔ ይህን ስራ ስጀምር የጀመርኩት በቴክኖ ስልክ ነው፣ በማይረባ ቴክኖ ስልክ ነው። እንግዲህ ኤዲት አደርጋለሁ። ፒክሳርት የሚባል አፕሊኬሽን አለ። ሶስት አስገብቼ ግራፊክስ ፎቶ ካነሳው በኋላ ፕሮዳክቱን አነሳለሁኝ። ሶዛ ውስጥ አስገብቼ ስልክ ቁጥሬ መጻፍ ስለቀው የሆነ ነገር መጻፍ ነው የሚጠበቅብኝ። ምንም የተጋነ ነገር አይጠበቅባችሁም። ስትጀምሩ የግዴታ ፕሮፌሽናል የሆነ ግራፊክ ዲዛይነር መሆን አይጠበቅባችሁም። አሁን ደግሞ በእርግጠኝነት በጣም ደስ የሚለው ፓርት እኛ ያኔ ኤአይ የሚባል ነገር የለም ነበር፣ ገና አልተጀመረም ነበር። አሁን ግን ምንድነው የሚጠበቅባችሁ አሪፍ አድርጋችሁ ፕሮምፕት ከሰጣችሁት ፕሮዳክቱን አስገብታችሁ እንደዚህ አድርገህ ስራ ላይ ብትሉት በእርግጠኝነት በጣም ጽድት ያለ አሪፍ አድቫንስ የሆነ ግራፊክ ዲዛይነር ከሚሰራው በላይ ራሱ ኤአይ ሰርቶ ይሰጣችኋልና በጣም ኢዚሊ ነው አሁን ነገሮችን ለመጀመር ሁሉ ነገር በጣም መልካም የሆነበት ታይም ነውና የሚጠበቅባችሁ ማንኛውም ስልክ ነው። ስልክ ካላችሁ በኋላ ምንድነው የሚጠበቅባችሁ ኢንተርኔት ይጠበቅባችኋል። የሆነ አሪፍ የሆነ ኢንተርኔትም አሁንም አይጠበቅባችሁም። ጠዋትና ማታ ነው ልትፖስቱ የምትችሉት፣ ወይ ጠዋት ወይ ማታ ነው። እንግዲህ በቀን 2 ነው የምትፖስቱት። በቀን 3-4 ማድረግ ይቻላል። እንደናንተ ነው። እንደ ፉል ታይም ማየት ትችላላችሁ፣ እንደ ፓርት ታይም ማየት ትችላላችሁና እኔ በወቅቱ ስሰራ የነበረው እንደነገርኳችሁ እንደ 7 ሰው ሁኜ ነው። እንግዲህ 7 አካውንቶች ነበሩኝ። ፌስቡክ አካውንት ላይ ነው የምሰራው። ሎጋውት አደርጋለሁ፣ ሎጊን አደርጋለሁና እናንተም እንግዲህ እንደ ታይማችሁ እንደ ፉል ታይም ከወሰዳችሁ 3-4 አካውንቶችን ማድረግ ትችላላችሁ ማለት ነው። ስለዚህ ስልክ ካላችሁ በኋላ ምንድነው የምታደርጉት? ኒቻችሁን ነው የምትመጡት። ከእናንተ ጋር አብሮ የሚሄድ ለምሳሌ ሴት ከሆናችሁ ከትሪትመንት ጋር አሪፍ ከሆናችሁ ከልብስ ጋር ከጫማ ጋር ብቻ የማይሸጥ እቃ የለም ነው ማወቅ ያለባችሁ ነገር። ፕሮሞት ከተደረገ የማይሸጥ እቃ የለም። ስለዚህ ይሄን ነገር ካወቃችሁ በኋላ ሂዱና አናግሯቸው። ከናንተ ጋር አሪፍ ይሄዳል፣ ከኔ ባህሪ ጋር ልሸጠው እችላለሁኝ፣ ከኔ ጋር ይሄዳል ብላችሁ የምታስቡት እቃ ካለ በአቅራቢያችሁ ያለ ሰው ካለ ለምሳሌ ልብስ ሊሆን ይችላል፣ ቢጃማዎች ሊሆን ይችላሉ። ላይቭ ላይ እየገቡ የሚሸጡ ጓደኞች አሉ፣ በጣም የተቀየሩ ጓደኞች ሁሉ አሉ። ቲክቶክ ላይ በተለይ አሁን በጣም አሪፍ ሆኗልና ቲክቶክ ላይ ገብታችሁ የምትሸጡት እቃ ከሆነ የተወሰነ 3-4 ፍሬ ቢሰጣችሁ ራሳችሁ እየለበሳችሁ ሊሆን ይችላል፣ እንደዚህ እያሳያችሁ ሊሆን ይችላል፣ መሸጥ ትችላላችሁ። ከዛ ውጭ ደግሞ ምንም ፊቴን ሳላሳይ ነው መሸጥ የምፈልገው ካላችሁ ደግሞ ያንን እቃ ፎቶ ብቻ በማንሳት ፌስቡክ ማርኬት ፕሌስ ላይ በመፖስት እንግዲህ ኢትዮጵያ ላይ በሎካል ድሮፕ ሺፒንግ የሚሰራባቸው በጣም ብዙ ፕላትፎርሞች አሉ። ከነዛ ውስጥ ፌስቡክ አንደኛው ነው። ፌስቡክ ላይ ደግሞ ማርኬት ፕሌስ የሚባል አለ። አሁን ላይ ደግሞ በጣም አሪፍ እየሆነ የመጣው ፌስቡክ ፔጅ ነው። ፌስቡክ ፔጅ ክሬት ካደረጋችሁ በኋላ ይሄን ነገር መፖስት ትችላላችሁ። ከፈለጋችሁ ቮይስ ኦቨር እያስገባችሁ ምስራችሁ ሳይገባ በቪዲዮ መስራት ትችላላችሁ። አይ ፎቶ ብቻ ነው ካላችሁ ደግሞ ፎቶ ቀለል ያለ ዲዛይን ኤዲት እያደረጋችሁ ያን ነገር መለጠፍ። ስልክ ቁጥራችሁን ከለጠፋችሁ በኋላ ከቀው ጋር ማች አድርጋችሁ ስትፖስቱት የሆነ ሰው ያየዋል፣ ይደውልላችኋል፣ ስለቀው በደንብ አውቃችኋል፣ የሆነ ቦታ ላኩልኝ ነው ሌላችሁ የሚችል የራሳችሁን ኮሚሽን ትይዛላችሁ። ከዛ ኦነር ጋር ትገናኛላችሁ። ብር እንኳን ባይኖራችሁ እኔ ፕሮሞት ማድረግ እችላለሁኝ፣ የራስህን ሞተረኛ ላክልኝ ነው እኔ እሸጠዋለሁኝ በዚህ ብር ብላችሁ ለምሳሌ ሰው እየሰጣችሁ 3,000 ብር ከሆነ ፕሮዳክቱ እናንተ 4,000 አድርጋችሁ ነው የምትፖስቱት። 1,000 ብር መሀል ኮሚሽን ይዛችኋል ማለት ነው። ይሄን አሰራር ስለሚያውቁት ሄዳችሁ አንድ ነጋዴ ብታወሩ ወደውን አክሴፕት የሚያደርጋችሁ ሂዱና አውሯቸው። የምትፈልጉትን ፕሮዳክት ፎቶ አንሱ፣ ማርኬት ፕሌስ ላይ ፖስቱ፣ ጂጂ ላይ፣ እንጎቻ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ ራሱ ሾርትስ መለጠፍ ትችላላችሁና በጣም ብዙ ፕላትፎርሞች አሉ። እነዚህ ፕላትፎርም ተጠቅማችሁ በምትፖስቱ ሰዓት ተደጋጋሚ በቀን 2-3 በምትፖስቱ ሰዓት ስልክ መደወል ይጀምራል።
ይጀምራል። እንግዲህ ስልክ ሲደወልላችሁ እንዳልኳችሁ የኔ አይነት ችግር እንዳይገጥማችሁ እንዴት አድርጌ ብሸጠው ነው የሆነ ከስተመር አሪፍ ከስተመር ላገኝ የምችለው እንዴት ነው ማሳመን የምችለው የሚለውን ነገር ደግሞ የተለያዩ የሴልስ መጽሐፎችን አንብቡ፣ ቪዲዮዎችን እዩ፣ ፖድካስቶችን እዩ። ያን ነገር በደንብ እያዳበራችሁት የምትሄዱት ነገር ነው። እንግዲህ አንድ ጀማሪ ሴልስ እና ገና በጣም አድቫንስ የሆነ ሰው ማወዳደር አይቻልም እና ይሄ ነገር እንደ ሀቢት እንደ ልምድ ስለሆነ እየቆያችሁ በምትሄዱ ሰዓት ነው እንግዲህ አሪፍ የሆነ ኮሚኒኬሽን የሚኖራችሁና ይሄ ነገር በጣም ሀሳብ ሊሆንባችሁ አይገባም። ስለቀው በደንብ ዲቴል ወቁ። የሚጠይቋችሁን ጥያቄ መመለስ ነው የሚጠበቅባችሁ፣ በትህትና ማስረዳት ነው የሚጠበቅባችሁ። ሶ ጋይስ ሪኮመንድ አድርገን ምን ላይ እንግባ ለምትሉ ካላችሁ ደግሞ የሆነ ሂንት ልስጣችሁ። እስኪ ዝም ብዬ እንደዚህ ይሰራል ብያችሁ ከማልፍ የሆነ ሂንት ልስጣችሁ። ማርኬቱ ላይ ልታገኙ የምትችሏቸው ሁለት አይነት ሰዎች ናቸው። ወይ ሃየር ክላስ ነው ወይ ሎወር ክላስ ነው። እንግዲህ ሎወር ክላስ ከሆነ ፎከስ የምታደርጉት ብሩ ዝቅተኛ ነው። ለምሳሌ 1500 ብር ጫማ ሊሆን ይችላል፣ 2000 ብር ጫማ ሲባል ሰምታችኋል። ቲክቶክ ላይ በወረፋ የሚሸጥባቸው ቤቶች አሉ። ምንድነው ያ የሆነው? ሎወር ነው ፕራይሱ ግን በጣም ማስ ይሸጣል ነው። ከማስ ብዙ ነገር ይገኛል ነው። ሎወር ክላሱን ፎከስ አድርጉ፣ ማስ የሆነ ነገር ስሩ፣ ማስ የሆነ ብር ይመጣል ነው። ሃየር ክላሱ ላይ ፎከስ ካደረጋችሁ ግን ምንድነው የሚሆነው? ሀብታሞች ጋር ትደርሳላችሁ። ሀብታሞቹ የሚፈልጉት ደግሞ ጥራት ያለው ነገር ነው። ጥራት ያለው ነገር ታቀርባላችሁ፣ አሪፍ ማርጅን ትይዛላችሁ። ይሄን ነገር ካሰባችሁ ኤሌክትሮኒክሶች ላይ ግቡ። እንደዚህ በቀላሉ የማይገኙ የትም ቦታ ላይ የማይገኙ ሌክዠር የሆኑ እቃዎች ላይ ሌክዠር የሆኑ ልብሶች ላይ ግቡ። የሆነ ቦታ ላይ ሄዳችሁ አምጡ። 3-4 ፍሬ ሊሆን ይችላል። ቤታችሁ ጋር የሆነች ባክግራውንድ አዘጋጁ። ላይቭ ላይ ግቡና ስለ እቃው አውሩ። በእርግጠኝነት 10 ሰው 9 ሰው ቢያያችሁ የሆነ ፕሮዳክት ትሸጣላችሁ። የሆነ ሞተረኛ አውሩ። ያ ሞተረኛ ራሳችሁም ዴሊቨሪ ልታደርጉ ትችላላችሁ። ማታ ትገባላችሁ፣ ኦርደር ትመዘግባላችሁ፣ በነጋታው እየሄዳችሁ ማድረስ ይኖርባችኋል። እኛ አዲስ አበባ ውስጥ ስንገባ ለ200 ለ300 ብር የትም ቦታ ስንከለከል የትም ቦታ ዴሊቨሪ ሲሰራ ነበርና ይሄን ነገር ማናቅ የለባችሁም። እያደገ ሲሄድ ላይቫችሁ ኦዲየንሳችሁ እየሰፋ ሲሄድ ከኋላ በጣም ብዙ እቃዎችን እያስገባችሁ ሱቅ መከራየት ሊኖርባችሁ ይችላል። ንግድ ፍቃድ ማውጣት ሊጠበቅባችሁ ይችላል። ከዛ በፊት ግን እነዚህ ነገሮችም ሳያስፈልጋችሁ ቤታችሁ ጋር ሆናችሁ ላይቭ እየገባችሁ በጣም ብዙ ፕሮዳክቶችን መሸጥ ትችላላችሁ። እመኑኝ በጣም ብዙ እቃዎች አሉ። ኤሌክትሮኒክሶች ላይ ግቡ። በጣም ብዙ እቃዎች አሉና ይሄን ነገር ሞክሩት። ብቻ እንደናንተ ኒሽ ነው የሚወሰነው። እኔ የገባሁበትን ነው የምነግራችሁ። እኔ አቺቭ ያደረኩትን ነው እየነገርኳችሁ ያለሁት እንጂ በጣም ብዙ የማይሸጥ እቃ የለም። እንዳልኳችሁ ፕላን ፕሌት ይሸጣል፣ እነዚህ ሊፍቶች ይሸጣሉ፣ የስፖርት ማቴሪያሎች በሲሚንቶ በምን እየተሰሩ እንኳን ይሸጣሉና የማይሸጥ እቃ የለም። ያንን ለመሞከር ደግሞ እናንተ የሆነ ማትጠቀሙበት እቃ ካለ ስልክ ሊሆን ይችላል። በጣም ብዙ አይነት እቃዎች ካሏችሁ ፖስትና እዩት፣ ትሸጡታላችሁ። እኔ አሁን የሆነ ነገር ለመሸጥ የሚቸገር ሰው ካለ በጣም ይገርመኛል። ስልክ ኑሮት ማትጠቀሙት እቃ ኑሮ ማን ነው የሚገዛኝ ያላችሁ ከተቸገራችሁ ፎቶ አንስቱና ማርኬት ፕሌስ ፖስቱት። በእርግጠኝነት 1 ሳምንት ወር ቢፈጅባችሁ ይሄን ነገር ለመሸጥና እንደዚህ አይነት ምርጫዎች ስላሉ እኔ ይሄን ነገር ሪኮመንድ አደርጋችኋለሁ። ብቻ እናንተ የሚጠበቅባችሁ ትክክለኛ ፕሮዳክት መምረጡና ኦነር ማግኘት ነው የሚጠበቅባችሁ። እንግዲህ ኦነር ካገኛችሁ በኋላ ሁሌ መሄድ ሁሉ አይጠበቅባችሁም። ለምሳሌ እንበልና ስልክ ከሆነ ስልክ ቤቶች ከሆነ ያናገራችሁ ሄዳችሁ ስልክ ታነሳላችሁ። በሳምንት አንዴ 10 ስልክ ማንሳት ትችላላችሁ። 10 ፎቶ ካላችሁ ያንን 10 ፎቶ በተለያየ ዲዛይን እየሰራችሁ ፌስቡክ ማርኬት ፕሌስ ላይ መፖስት ነው የሚጠበቅባችሁ። ኢንስታግራም ላይ መፖስት፣ ፌስቡክ ፔጅ ላይ፣ ቲክቶክ ላይ ቪዲዮ መስራት ነው የሚጠበቅባችሁና ቮይስ ኦቨር እያስገባችሁ ከፈለጋችሁ ሙዚቃ እያስገባችሁ መፖስት ትችላላችሁ። የኛ ፕሮሰስ ይሄ ነው። ይሄ ፕሮሰስ ግን እያደገ ይመጣል። 3-4 ፕሮዳክቶችን የመያዝ ፕሮሰስ ይመጣል። በአንድ ዕቃ ጀምራችሁት የሆነ ሰዓት ላይ 10 ፕሮዳክት ልትይዙ ትችላላችሁ። ወደ መኪና መሸጥ ልትገቡ ትችላላችሁ። ወደ ቤት መሸጥ ልትገቡ ትችላላችሁ። ማወቅ ያለባችሁ ነገር ግን ይሄ ተራ ነገር አይደለም። ትልልቅ ቢዝነሶች የተነሱት ከዚህ ነው። በጣም ብዙ ብሮች ይዘዋወሩበታል። ኦንላይኑ ላይ በጣም ከምታስቡት በላይ በጣም ብዙ ድርጅቶች ኦንላይን ይሰራሉ። ብዙ ግብይቶች ይደረጋሉና ኦንላይን ሲባል ቀለል አድርጋችሁ አታስቡት። አሁን ላይ በጣም ትልልቅ ካምፓኒዎች መኪና ሳይቀር የሚሸጠው ቲክቶክ ላይ ነው። መኪና ሳይቀር የሚሸጠው የት ላይ ነው ካላችሁ ፌስቡክ ላይ ነው። ስለዚህ ይሄ ነገር ፕሊስ እንደ ቀላል ነገር አትዩት። ትልቅ ያሰባችሁትን ድሪም ለማሳካት በጣም አጭር ወይ በጣም ቀላል የትኛውን ቦታ ላይ ከጓደኛችሁ ጋር ሻይ ቡና እያላችሁ የምትሰሩት ስራ፣ የትኛውን ቦታ ላይ እየሄዳችሁ ስልክ እያነሳችሁ የምታወሩት፣ እየተማራችሁ የምትሰሩት፣ የሆነ መስሪያ ቤት ላይ ሆናችሁ የምትሰሩት ስራ ሎካል ድሮፕ ሺፒንግ ነው። ይሄን በደንብ አስምሩበት። ስለ ማርኬት ፕሌስ ሰፋ ያለ ቪዲዮ ሰራላችኋለሁ ቀጣይ። ዛሬ ይሄ ነገር እንዳለ እንደዚህ መሰራት እንደሚችል ለማስረዳት ያክል ነው ይሄን ነገር እያነሳውላችሁ ያሉት። እንዳልኳችሁኝ በጣም ብዙ ፕላትፎርሞች አሉ። እነዚህን ፕላትፎርሞች አክሰስ አድርጓቸው። ከዚህ ውጭ ዛሬ ይሄን ሰጥቻችኋለሁ። እንዴት ነው ፌስቡክ ማርኬት ፕሌስ የሚሰራው፣ እንዴት ነው ፌስቡክ ፔጅ ላይ የምፖስተው፣ እንዴት አድርጎ ነው ኢንጌጅ ሊያደርግልኝ የሚችል አልጎሪዝሙን በደንብ ከኤአይ ጋር ከቻት ጂፒቲ ጋር ተመካከሩ። ከጄሚናይ ጋር አሁን አማርኛ በጣም ጽድት ያለ ነው። እሱ ላይ በደንብ ፕሮምፕት ሰጡት። እንዴት አድርጌ ልጀምር፣ ኢትዮጵያ ላይ እንዴት ነው የሚሰራው፣ ምን አይነት ፕሮዳክቶች በብዛት ይሄዳሉ፣ ምን አይነት ፕሮዳክቶች አሪፍ ማርጂን ይያዝባቸዋል። እነዚህ ነገሮች የእናንተ ድርሻ ነው የሚሆነው። ሄዳችሁ ሰርች የማድረግ ጉግል የማድረግ ያን ነገር የማስቀጠል ያለማስቀጠል የእናንተ ኃላፊነት ነው የሚሆነው። ነገር ግን በጣም መቀየር እንደሚቻል እኔ ያው ምስክር ነኝ። ቪዲዮዎችን ተመልከቱ።
ግቡና ሶሻል ሚዲያዎችን እዩ በደንብ ሶ ትቀየሩበታላችሁ። ስለዚህ የእናንተ ትልቁ ስራ የሚሆነው ታማኝ የሆነ ኦነር ማግኘት፣ ያ ኦነር ደግሞ እቃውን በታማኝነት ፎቶ ራሱ እያነሳው ሊልክላችኋል። ምክንያቱም እንዴት መሰላችሁ አሁን የሆነ እቃ 3000 ብር ሲሰጣችሁ ኮሚሽን ያገኛል። እናታችሁ ልጅ አይደለም በነፃ የሚሰጣችሁ። ስለዚህ 500ም 1000 ብር ይይዝባችኋል። እሱ ቁጭ ብሎ እናንተ ማርኬት አድርጋችሁ ፕሮሞት አድርጋችሁ ለፍታችሁ እያመጣችሁለት ነው። ስለዚህ እሱም ተጠቃሚ ነው፣ እናንተም ተጠቃሚ ናችሁ። ስለዚህ እንደዚህ አይነት ሰዎችን በጣም ይፈለጋሉ። ሂዳችሁ አናግሯቸው። በተለይ አዲስ አበባ ውስጥ ያላችሁ መርካቶ ያሉ ኦነሮችን አናግሩ። ኢቭን ሌላው እንኳን ቢቀር የመሄድ አክሰስ ወይም ደግሞ ጎረቤት ሊሆን ይችላል፣ መርካቶ ሊሆን ይችላል፣ ክፍለ ሀገር ያላችሁ የምታዩ ልጆችም ካላችሁ ኦንላይን ላይ ግቡና ማርኬት ፕሌስ ላይ እዩት። ማርኬት ፕሌስ ላይ ባይ ዘ ወይ የማይፖሰት እቃ የለም። ከፕላን ፕሌት ከትንሹ አንስቶ ከ50 ብር እቃ አንስቶ በጣም ብዙ የሚሊዮን እቃዎች ይፖሰታሉ። ለምሳሌ ሪሴለር ሊሆን ይችላል፣ ሪሴለርም ሊሆን ይችላል። ያ ሰውዬ የያዝብኝ አያገባኝም፣ ብቻ ግን እቃው ይኖር ነው። ያንን እቃ ፖስት አለው። በምትፖስቱት ሰዓት ቫይራል እየሄዳችሁ በምትሄዱ ሰዓት ራሳቸው ኦነሮቹ ራሳቸው አስመጪዎቹ ይደውሉላቸዋል። ይደውሉና እንደዚህ እቃ እኔ ጋር አለ በዚህ ብር እሰጣለሁ ለምን አሰራም ከኔ ጋር ይላቸዋል። ይሄ የማይቀር ነገር ነው። ከጀመራችሁት በኋላ ራሳቸው ኦነሮቹ ራሳቸው እቃ ፕሮዳክት ያላቸው ሰዎች ይደውሉላቸዋል። አክሰሳችሁ እየሰፋ ይሄዳል ማለት ነው። እኛ ስንጀምር በአንድ ፕሮዳክት ነው። አሁን ላይ ከ20 ምናምን በላይ ፕሮዳክት እንሸጣለን ነውና እናንተም ስትጀምሩ በአንድ ፕሮዳክት ጀምሩ። በእርግጠኝነት አሪፍ ለውጥ ታዩበታላችሁ ማለት ነው። በቀጣይ ደግሞ ስለ ፌስቡክ ማርኬት ፕሌስ አሰራር ደግሞ በደንብ እንሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። ይህንን ነገር ደግሞ የኛ ጆርኒ እንዲህ በሆነ በ10 ደቂቃ የሚወራ አይደለም። በጣም ብዙ ሀስል ያደረግነው ነገር አለ። በጣም ብዙ ሴልስ ላይ የገጠሙን ነገሮች አሉ። በጣም ብዙ ኤክስፒሪየንሶች አሉን። ሶ ይሄን ኤክስፒሪየንስ ደግሞ በኮርስ መልኩ ለማዘጋጀት አስበናል። ነፃ ነው የሚሆነው ኮርሱ። ፍላጎታችሁ ከሆነ እስኪ ኮሜንት ላይ አስቀምጡልን። ሞር በጣም ብዙ ፍላጎት ካለው በደንብ አዘጋጅተን የሆነ ሞጁል ነገር በደንብ አሪፍ የሆነ ቱቶሪያል እናዘጋጅላችኋለን ማለት ነው። ቤቱን ሰብስክራይብ አድርጉ። ቁም ነገር የሚመቻችሁ ከሆነ ሁሌ እንለቃለን። ይመቻችሁ።